ዛሬ ጣና ላይ ነው የምገኘው። እንደምታውቁት አሁን መዝሙር ልዘምራችሁ ግጥም ልነግራችሁ ነው የመጣሁት። የግጥሜ ርዕስ ጌታ ተወለደ፣ በንጉሥ ቄሳር ዘንድ ትእዛዝ ተላለፈ፣ ሰው ሁሉ ተቆጥሮ ስማቸው ተጻፈ። በ29 በወርሃ ታኅሳስ ሚክያስ የተናገረው ትንቢቱ ሊደርስ ጌታ ተወለደ በቤተልሔም ከተማ። የጠፋውን አዳም ከነፍሱ ሊያስማማ አዳም የኖረውን የዓመታት ጨለማ ተወልዶ አበራልን በቅድስት ከተማ። ያችን ዕፀ በለስ ተሳስቶ በልቶ እንዳልተሰቃየ ከገነት ወጥቶ ሞቱን ሊሞትለት ተወለደ መጥቶ። ይጠብቁት ነበር ሌሊቱን እረኞች በተራ የእግዚአብሔርን ብርሃን በላያቸው በራ። እነሱም ፈሩ ታላቅ ፍርሃቱ። መልአኩም አላቸው ልንገራችሁ ለሰው ልጆች ሁሉ ማዳን የሚሆን ኢየሱስ ክርስቶስ ተወልዷል አሁን። ድንገት ወረዱ የሰማይ መላእክት ይሴብሖ እያሉ እያመሰገኑ። እረኞችም ተጓዙ መልአኩ እንዳላቸው ሦስቱንም በአንድ ላይ አብረው አገኛቸው። የሰሙትን ሁሉ ለእነሱ አስረድተው ሄዱ ተመልሰው ለሕፃኑ ሰግደው።